ሰላም ነጃ በርሱ መጋረጃ ያለው አምጣልን ፈረጃ አለ ወያላ ላይ በመቋጠር እድሜዎትን ከማሳጠር ጨጓሮትን ከማሳረር ሰርቶ ህይወትን መቀየር ራይስ ይያለ ምን መቋጠር ነው ደግሞ አርሴ ተቀምጧል ከዙፋኑ ላይ ማን እንደሚያወርደው እስቲ እንተያይ በልልኝ እየቋጠርክ ነው ወይ አሁንም እየቋጠርክ ነው ወይ ምድረ ገንገበቱላ ኢሉሚናቲ እኮ ናቸው 666 አርቴታ ቡንዱይዝም እምነት ነው የሚከተለው በቃ እነሱ ናቸው የሚባሉት ለምን አትውላችሁ ማንቻው በቃ እኔ ምን አጭቅ ይሞታል እንዴ ታዲያ እሺ አርሴ ቤተሰብ ዘንድሮ ሚዜ የመምረጥ ስራ ላይ እንደሆነ ታውቃላችሁ አይደል ጽድት ያለ ሳምንት አሳልፍ ጽድት ያለ 6 ነጥባችንን አፈፍ አድርገን ማለት ቶፕ ኦፍ ዘ ሊግ 7 points ከማን ሲቲ 6 points ከአስቶን ቪላ እና ፎቶ አራሱ አታይም ዴክለር ራይስ ሲወኔ ወሰውዬ አይ ዴክለር ራይስ 105 አይደለም ዌስትሃም እንዳይወርድ ሌላ 2 ተጫዋች እንግዛለት ምትሉ ሰዎች ምን ትላላችሁ ለዌስትሃም 2 ተጫዋች እንዳይወርድ እንግዛለት አሁንም እዳ አለብን ዌስትሃሞች ጋር ማለት ያን ያህል ነው የሚያዋጣው ዴክለር ራይስ ማለት እና አሁን ማለት ዋናው ሐሳቤ ምን እንደሆነ ልንገራችሁ ሲዝኑ ሲጀመር ሊቨርፑል ነበር ሚዚያችን ትሆናለች ብለን ያሰብነው ሊቨርፑል ያለፈው አመት በድል እንደበላች እድላዊት እንደሆነች ማመን ከብዷት ቁልት ታረገባት 5 ጌም ስታሸንፍ ወደቀቻው ቶፕ 4 መጫወት ጀመረች ከዛላ ማን ሲቲ መጣች ግን በመሃል ቸልሲ መጣች ቸልሲ ማቤት 6 ነጥብ ተበልጣ 1 ነጥብ እንደምትበለጥ ነበር ያፈላባት ይሄን ጌም አሸንፈሽ ቶፕ ኦፍ ዘ ሊግ ሆናለሁ አይነት አፈላል ያፈላባት የሷ አወዳደቅ ደግሞ ካፈላሏ ይበልጣል ኢማጂን ሊቨርፑል ያውላ ተለጥጦ ይበልጣታል እዛ ላክናት ከትርፌና ከሊቨርፑል ጋር ሙያ አብዬ ምናምን እንድትባባል እና አሁን ማን ሲቲ ነው ያው ዘንድሮ ሚዜ የመምረጥ ስራ ላይ እንደሆነ ታውቃላችሁ ስለዛ ነው እንደ ሐሳብ ማን ሲቲዎችም ሊያፈላባቸው ይያሉ አንዳንድ ደጋፊዎች ጺም ሳያበቅሉ ፍልት እያለባቸው እና እንደ ሐሳብ አስቶን ቪላን ሚዜ እናርጋት ወይ ነገ ቋጥረን ምናምን ነገር ሲቲን አስጥለን ማለት አስቶን ቪላ ሚዜ ትሁን ወይ ጥያቄ ነው ኮሜንት ላይ መልሱልኝ ዘንድሮ ፕሪሚየር ሊጉን ብቻ አይደለም ምን በለው ሻምፒየንስ ሊጉን ብቻም አይደለም ምን በለው ባሎን ዶሩን ለዚህ አንበሳ እንሰጠዋለን በቃ ምንም አሁን ይውላችሁ ሲዝኑ እስኪያልቅ ድረስ ምናምን ስለሚጠብቁ ነው እንጂ አሁን ራሱ ብንሰጠው ደስተኛ ነኝ ራይስ አባቴ አንተ የምርጦች ምርጥ ነህ አንተ ከሁሉ በላይ ነህ ምርጥ ነህ በቃ በቦታ ማንንም የሚተካከል የለም ፕሪሚየር ሊጉ ላይ ማንንም የሚተካከል የለም ዓለም ላይ ማንንም የሚተካከል የለም ባሎን ዶሩ ያንተ ነው ሻምፒየንስ ሊጉና ፕሪሚየር ሊጉን በልተን ቀጥታ ምን ሄደው ወደ ፓሪስ ይሆናል እስከ 4 ሰዓት ተኩል መቋጠር ግድ ነው ይሸነፋል ብሎ ጎል ማየት ልምድ ነው እበገድ እየቋጠሩበት ያለው ወይ ማለት ነው እየተጠቀመ ያለው ተቃራኒ ቡድን ጎል እንዲያገባ ነው እንጂ እንዲያሸንፉን አይደለም እንዴ ወይ ስትቋጥሩ የምትይዙበትን ቦታ ለዩልን እንዴ እኛ በጎል ላይ እየተናደድ ነው በቃ ክሊንሺታችን እየተበላሸ ነው እንጂ ጭራሽ ለማሸነፍና ምን አይመስልም እኮ እንዴ በዛሬው ጨዋታ ላይ በጣም ብዙ የሚነሱ ፖይንቶች አሉ እውነት ለመናገር በጣም ብዙ የሚነሱ ነገሮች ማለት ነው ግን በቃ እንደ አረም ከስር ሲከተልን የነበረውን ሰውዬ በቃ በቅርብ ርቀትም ቢሆን ትንሽ እየራቀን ሆነውና እሱና መስገነን ቁጭ እንበል እንጂ በጣም ብዙ የሚወራ ነገር አለ በጣም ብዙ ማለት ነውና ከነዛ ውስጥ ግን አንዱ ራይስ 2 ማግባቱ ነው ከጉዳት ተመልሶ በ2 ጎል ማየት ራሱ ማለት ነው ሌላ ጸዴ ነገር ነው ማለት ነውና ብቻ ግን በደንብ የሚወራበት ነገሮች አሉ እንዲ ነው እንግዲህ የፈጣሪ ካሳ ገብርኤል ሰጠ ገብርኤል ነሳ I told them all, you are coming.
ጀማው እንዴት ናችሁ? ሰላም ናችሁ? አይ አሎ እኔ በጣም ደህና ነኝ። ይቺ ነገር ሲያዩ ብዙዎች ይደነግጣሉ። አክቲቪስት እንዲህ ብሎ ከመጣ ችግር አለ ነው የሚሉት። ጀማው ሰሞኑን እንደ ጉድ ነው የታማሁት የተቦጨኩት ጀማው። ስለሆነ ምንድነው ነገ ከባድ የቤት ስራ ይጠብቀናል። ይቺ የተለመደችው ማለት ነው። እኔ ቅርስ ማለት ነው ነከሱብኝ እኮ እንዴ ፎቶዬን የሰንደርላንድ ማሊያ አልበሰው ዘቅዘቀውኝ ስንት አሰቃዩኝ እኮ። በቀደም ቋጠሮ ራሱ ለቋጠር ነው ማለት ነው ሲቲ ላይ። አሁን ነገ ምንድነው የምናደርገው? ልዩ የሆነ የቋጠሮ ፕሮግራም አለኝ ጀሞ፣ ልዩ የሆነ እና ታዲያ በዚህ ፕሮግራም ላይ ታውቃላችሁ እነማን እንደምትሳተፉ። ወጠር ነው ጠጠር አድርገን ነው የምንቋጥረው። ገብቷችኋል? ከቀኑ 3 ሰዓት ጀምሮ እንግዲህ ልዩ የምትለቀቅ ቪዲዮ አለች። እንግዲህ እሷ የቋጠሮ ቪዲዮ ትባላለች ጀሞ። ይሄንን ታዲያ ነገ ሁሉም የቋጠሮ ፕሮግራም ላይ እንዲሳተፍ በደንብ ኮፒ ሊንክ ሼር አድርጋችሁ አዳርሱልኝ። አክቲቪስት ነገ 3 ሰዓት ላይ ቪዲዮ ለቃለው። ልዩ የቋጠሮ ፕሮግራም አዘጋጅቷል እንዳቀሩ በሉልኝ ቪዲዮ ላይ። በቃ ወጥረን ነው እንዴ ወጥረን ነው እንዴ በደንብ ኮፒ ሊንክ አድርጉና አዳርሱልኝ። እሺ አመሰግናለሁ። ቋጣሪያንስ ምንም ማድረግ አልችልም። ይቆለፋል፣ ነገም ይቆለፋል። በአርሰናል ምክንያት ስንቱን ደገፍኩት። ሻምፒዮንስ ሊግ ላይ ሄድኩ፣ ክለብ ብሩጅ፣ ኤፍ ኤ ካፕ፣ ካራቦ ሄድኩኝ። ስንቱን ፕሪሚየር ሊጉ ላይ 19 የሻምፒዮንስ ሊጉ ሲደማ ስንቱን ስኬት የለም። አርሰናል አሸንፏል። እንከፍ የሆነ የአርሰናል ደጋፊ ዳኛ እያጠቁ ሊያሻሙ ሲል ነፋ። ይት ደረፍሪ ወዝ አርሰናል ፋን። በቃ ይሄ ግልጽ እኮ ነው። ኮሜንት ላይ ራሱ በቃ ዳኛውማ የአርሰናል ደጋፊ ነው እየተባለ በዛ ላይ ጭማሪ ደቂቃ ላይ ሰዓት ተፈሽቶ እንዴት ነው 6 ደቂቃ ማነው 96 ሳይሞላ ይነፋል። ለዛውም እኮ እያጠቁ። አረ ናይስ ማን ኦፍ ዘ ማች ዳኛ። በርንማውዝ ይውላችሁ በአታኪንግ ዙሪያ ምርጥ ናቸው፣ ግን በዲፌንዲንግ ዙሪያ እክክ ያሉ ከካሞች። በህይወቱ ሃትሪክ ሰርቶ የማያውቅ ልጅ ሃትሪክ ሊሰራባቸው። ራይስን ማርክ የሚያደርግ የለም እንዴ እኮ ሲያጠቁ ሁሉም ቦክስ ውስጥ ልጥፍ ይላል። የሚገርም ስፔስ ለራይስ ይሰጡታል። ጀልጦ 2 አገባባቸው። አንዱ እንኳን ብሎ ካይደረግም ወይኔ በቃ ኤክስኪዩዝ አያስፈልግም። ነገ ቼልሲ መደብደብ ነው። ይህንን የመሰለ ሰውዬ ነው አሁን በጉዳት ያጣ ነው። ምን አይነት ጨዋታ ነው የተጫወት ነው? ማን 3-2 ጨዋታውን ሊያልቅ ሲል ትንሽ አስፈሪ ጨዋታ ነበር የነበረው ማለት ነው። ግን ዴክላን ራይስን አተን ነው አስቶን ቪላ እንደዚህ ደበደብ ነው። ማን ይሄ ሰውዬ ማለት ነው። ልክ አይደለም። ባላንዶር ሌቭል ፐርፎርማንስ ነው አሁን እያሳያለሁ። አሁን እለዋለሁ፣ የምሬን ነው። እንዴ አትፍሩ በሉት። እሬ ሰውዬ ልክ አይደለም። ኳሱ በአየር ቢሄድ ይገጨዋል፣ በመሬት ምንድነው ስራ? ቆይ እኔ አልገባኝም። ቆይ ካውንተር ስንሄድ እሱ ነው ማን በጣም ነው የምትችለው። እግዚአብሔርን ጋብርኤል ኳስ ሰጣችኋ፣ ከዛ ደግሞ መልሶ አገባባቸው። ጋብርኤል ደግሞ በጣም ልክ አይደለም። ጨዋታውን ማለት ነው ሞር ድራማቲክ ያደርጓል። ይሄ ቋጣሪዎች ዝም ብላችሁ እንድትዩ አይፈልግም። በቃ ሞር ሳቲስፋይድ እንድትሆኑ ጎል ይሰጣችኋል፣ ከዛ ደግሞ ሄዶ ያስደብራችኋል። ደግሞ ከዛ ጨጓራችሁን ቡጥጥ ነው የሚያደርግላችሁ። አንተ በስመ አብ እንችላለን። ከዚህ በኋላ ማለት ነው ይውላችሁ ልንገራችሁ አይደለም ቲማችንን ማንንም አያስቆሙም። እሺ በርንማውዝ ግን በጣም ነው የሚችሉት። በጣም ማለት ነው ጌም ነው የሰጡን ከልባቸው። የሚገርም ጨዋታ ነው ያጫወቱ። ሲጀመር ራይስ ኤአይ ነው አይቻልም። አርቲፊሻል ኢንተለጀንስ ነው አይቻልም። እኛ ጋብርኤል ነው ችግሩ ብለን ጋብርኤል ላይ ስንቋጥር ያ ያመልጣል። ምንድነው መበሻሸቅ አፈልጉም ነው እንዴ? ቆይ ይቅር ምን ለዋንጫ ብቻ ብለ ምን ነው ፕሪሚየር ሊጋችን አታበላሹት እንጂ እየተደገ ፏ ያለን እየተዝናናንበት ይሁን እንጂ ምን ነው ውሎና ሳምረ በቃ በዛው መጥፋት ነው እንዴ? ትንሰው ነው ቁጭ ብሎ እየቋጠረ ምናምን ያለው ምን ናችሁ ነው እንዴ? እኔ ዲቪ እንዲደርሰኝ በቋጠር ይቀላል እኮ አሁን ዲቪ ደርሰኝ ነበር። ይሄ ሁሉ ቋጠረው እዛ ላይ አፕላይ ባደርግ ፕሪሚየር ሊጋችንን አታበላሹብን መናታችሁ። ኤአይ ክለብ ኤአይ ኤፍሲ ቦሪንግ ኤፍሲ 15ኛ ላይ የሚገኘው ቦርንማውዝ 2 አርሰናል 3። ከዚህ ጨዋታ የተረዳ ነው 2 ነገር ማለት ነው። ምናልባትም ቲክቶክ ላይ አንድ አዋቂ አርሰናል ደጋፊ ቢኖር ኑሮ ሊል የሚችለውን አንድ ነገር መጀመሪያ ልንገራችሁ። የኔ ቡድን እውነቴን ነው የምነግራችሁ ዋንጫ አይበላም። ከእያንዳንዱ ጨዋታ እያሳየኝ ያለው ፐርፎርማንስ ለቀጣዩ ስጋት እንጂ ጭራሽ ተስፋ የሚሰጥ አይደለም ይላችሁ ነበር። ነገር ግን እኛ ጋር ብሽሽቅ ብቻ እንጂ እውነት ዋንጫ ፈላጊ አርሰናል ደጋፊ ስለሌለ ወያላው ዝም እያለ ስለሚመጣ ይሄን እናልፋለን። ሁለተኛ ሪፖርት በደንብና በሰፊው እየተደረገ ነው። ከዚህ ጨዋታ የተረዳሁት ሁለተኛው ነገር ይሄ ነው። የአርሰናል ደጋፊዎች ጦርነት ነው ያዝነው። 100% ፐርፌክት ብትሆኑ እንኳን እኔ ሄኖክ ላደንቃችሁ አልመጣም፣ ብሞት ይሻለኛል። ይሄን ደግሞ መቼ እንደጀመርኩ ታውቃላችሁ? ዛሬ 3 ቪዲዮን ያስጠፋችኋል። ቀጥሉበት።
5 አካውንት ከፍቼ እመጣላችኋለሁ። የዩናይትድ ደጋፊ ባያግዘኝ እንኳን ማለት ነው ብቻዬን እበቃችኋለሁ። የሚችል ቡድን የላችሁም። ማንቸስተር ሲቲም ሆነ ታሽ ሌላ ሊድስ ነገ እኛን አሸንፎ ዋንጫውን ሊበለው ይችላል። እኛን አሸንፎ ነው የምልህ። ይህን ያክል ነው የምትደብሩኝ። ይመቻችሁ። እኔ ቦርንሞት ወይ ለምን አገባችሁ ወይ በቃ እኔ ግራ የገባው ነገር እኮ ነው የሰራችሁብን። ወይ ተስፋ ሰጣችሁና የቼልሲ ነገር ሊፈጠር ነው አልኩኝ እኔ በቃ የሆነ ነገር አንድ ሰው አለ። እኔ ያለዚህ ሰው ነው ወይ እኔ አሁን ጥያቄ ሆነብኝ። ያለዚህ ሰው ነው ወይ አስቶን ቪላን ያሸነፉት? እኔ ለማመንም ከብዶኛል። ሰውየው የቱ ጋር አለ? ኳሱን በምኑም ነው የሚመታው? ሰውየው በምኑም ነው የሚመታው? በቃ እንዴ በቃ ኦቨር በቃ ሰውየው በጣም ሃይ ሌቭል ፐርፎርማንስ ላይ ነው ያለው። ቦርንሞዝ አሁን እሺ ነገ እንዴት ነው የምንጫወተው? እየተቋጠረብን ወይ ወጥረን አልቋጠርን ዛሬ። እኔ ነገ ቼልሲ በቃ አላቅም። ኡፍ እጭ የሚባል ነገር ታውቃላችሁ? ኡፍ እጭ በቃ አሁንስ ደከመን። ኡፍ እጭ ደግሞ ሲያስጠላ። ዳኛው ግን የአርሰናል ደጋፊ ነው። ልክ ሰሜኑ ሊያገባ ስል ነው የነፋው እኮ። ወይኔ አይ እኔ እኮ ቅድም 3-1 ምን አለ በያልክ በቃ ትቼው ነበር እኮ 3-1 ሆኖ ምንድነው ተስፋ የምትሰጡ? ምን አይነት ጎል ነው ደግሞ የገባው ጋይስ? ወይኔ በሰማ ተለቅ ራይስ የሚባል ደግሞ አውሬ ተመልሷል። ባለፈው ያኛውም ተመልሷል አልኳችሁ። ራይስ ደግሞ ተመለሰ። ወይ ጉዳችን! የአርሰናል ከባድ ነው ዛሬ ቋጠሮ። ለማንኛውም አልተሳካም። ሄትዎች አንሰክሰስፉል ሄትዎች ይላል እና ዳኛው በጣም በማይሆን ሰዓት ነው የነፋው። ሰሜኒዮ አደራችንን በልታል እንዳትመጣ እንደውም ሲያስጠላ በእናት ምንድነው ሲምቦጃቦጅ እንዳለ ጌሙ ሙሉ አንድ ደህና ነገር አላየሁም። እኔ ከሰሜኒዮ በቃ እንድንጓጓም ያደርጋል። እስከዛሬ በተጫወተው ካልሆነ እንድንጓጓም ያደርገን ምንም ደህና ነገር አላየሁበትም። ምን ሆኖ ነው? ባለፈው ቼልሲ ጫውታው ላይ እንደዚህ ነው አይ ቲንክ ይመስለኛል። ወደ ሲቲ ሐሳቡ ሄዶ ልጁ ሙሉ ሐሳቡ እዛ አይመስለኝም እና ደግሞ ተሰናብቷል። ስለዚህ ይመጣል ማለት ነው ወደ ሲቲ። ግን ጥሩ አይደለም እንዲህ አትጫወትም እኛ ጋር ደግሞ ውለና ብዬ ሃይ። ለማንኛውም እንኳን ደስ አላችሁ አርሰናል ደጋፊዎች። ያው ቋጥረናል ግን አልተሳካም። ካልተሳካ ደግሞ ይመቻችሁ። ግን አታመልጭኝም። ዋንጫው እንደሆነ የኔ ነው እንዳታስቢ። 7 ነጥብ ጭራሽ ነገ ቼልሲን ለጥፌ 4 አደርገዋለሁ። ከዛ በኋላ ሊቨርፑል ይለጥፍኝላ። ካልኩሌሽን ውስጥ አልገባም። ኤኒዌይ ይመቻችሁ።